አሰልጣኝ ሚኬል አርቴታ ያደረገው ንግግር በድብቅ ቀርጾ የለቀቀው የአርሰናል ግለሰብ በአርሰናል አመራሮች እየተፈለገ ይገኛል። ፒኤስጂዎችንም የበለጠ እንዳያነሳሳቸው እየተሰጋ ይገኛል። ዝርዝሩ ምን መሰላችሁ? እሁድ ዕለት አርሰናሎች የፕሪሚየር ሊጉ ሻምፒዮን ከሆኑ በኋላ አፍተር ፓሪ ወይም ደግሞ የምሽት ድግስ ባዘጋጁበት ወቅት ላይ እንደምትመለከቱት የክለቡ ተጫዋቾችና አመራሮች እንደዚሁም አሰልጣኝ ሚኬል አርቴታ ብቻ በተገኙበት በዚህ ድግስ ላይ አሰልጣኝ ሚኬል አርቴታ ንግግር ያደርጋል። ንግግሩም እንዲህ የሚል ነበረ። በመጪው ቅዳሜ የአውሮፓ ሻምፒዮን እንሆናለን የሚል ማረጋገጫ የተሞላበት አስተያየት ነበር የሰጠው። ታዲያ ይሄንንም ንግግሩን በድብቅ ቀርጾ እንግዲህ በሶሻል ሚዲያዎች ላይ የዘረጋው የአርሰናል ሰራተኛ አሁን ላይ እየተፈለገ ይገኛል። የአርሰናል አመራሮችም በዚህ ድርጊቱ ተበሳጭተዋል። አሰልጣኝ ሚኬል አርቴታም ያደረገው ንግግር ብዙ አላስደሰታቸውም። በሶሻል ሚዲያ ላይ ይሄ ቪዲዮ ከተሰራጨ በኋላም በርከት ያሉ የአርሰናል ደጋፊዎች አሰልጣኝ ሚኬል አርቴታ ከወሳኙ የቻምፒየንስ ሊግ ፍጻሜ በፊት የፒኤስጂ ተጫዋቾችና አሰልጣኞችን ይበልጥ ሊያነሳሳ የሚችል እንደዚህ አይነት ንግግር ማድረጉን አልወደዱለትም። ታዲያ ይሄንን ቪዲዮ በድብቅ የለቀቀው ግለሰብ ማን እንደሆነ እስካሁን አልታወቀም። እናንተስ ታዲያ የፒኤስጂ ተጫዋቾችን ይበልጥ እንዳያነሳሳ በተሰጋው የአሰልጣኝ ሚኬል አርቴታ አስተያየት ላይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ የተፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ለአሰልጣኝ ሚኬል አርቴታ ንግግር ምላሽ ሰጥተዋል። በነገራችን ላይ ትላንትና ምሽት ሾልኮ የወጣው የአሰልጣኝ ሚኬል አርቴታ ንግግር አርሰናሎችን አበሳጭቷል። እንግዲህ የዋንጫ ስነ ስርዓቱን አስመልክቶ ለአርሰናሎች በግል በተዘጋጀው ፕሮግራም ላይ አሰልጣኝ ሚኬል አርቴታ ቅዳሜ ደግሞ የአውሮፓ ሻምፒዮን እንሆናለን ሲሉ ያሰሙት ንግግር ተቀርጾ ሾልኮ መውጣቱ ይታወቃል። አርሰናል ይህንን ንግግር ወዲያውኑ ቢያጠፋውም በማህበራዊ ሚዲያ ላይ ግን ቶሎ ስለተዘዋወረ ቪዲዮ እንግዲህ በአሁኑ ሰዓት በጣም ተሰራጭቷል ማለት ነው። ታዲያ አርሰናሎች ይህ ንግግር ለፓሪስ ሰን ጀርሜን ተጫዋቾች ደርሶ ለማነሳሻነት እንዳይጠቀሙበት በሚል ከፍተኛ ስጋትን ፈጥሯል። አሰልጣኝ ሚኬል አርቴታ ያደረጉት ንግግር ግን በራሱ ምንም ችግር እንደሌለበትና ያደረጉት ንግግር ትክክለኛ እንደሆነ መድፈኞቹ ያምናሉ። ታዲያ የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ዛሬ አርቴታ ቅዳሜ የአውሮፓ ሻምፒዮንስ ሊግ ሻምፒዮን እንሆናለን ሲል ተናግሯል ተብሎ ሲጠየቅ አዎ ሰምቻለሁ፣ እሱን ግን ቅዳሜ የምናየው ይሆናል ሲል ሉዊስ ኤንሪኬ ምላሽ ሰጥቷል ማለት ነው። የቃላት ጦርነቱ ተጧጡፏል። መድፉ አርሰናል ፓሪስ ሰን ጀርሜንን አሸንፎ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ከፍ አድርጎ ያነሳሉ። በብዙዎች ዘንድ በጉጉት የሚጠበቅ ነው። እኔን የምጠይቁ ከሆነ አርሰናል ቅዳሜ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ወደ ካዝናው ያስገባል። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለመስማት የፕላስ ምልክቷን መጫና ፎሎ ማድረግ አትርሱ። ይመቻችሁ። አርሰናል ቨርሰስ ፒኤስጂ ነው የምልህ። ገባህ? የአምናው ጠላታችን በቀል አለብን። ድሃ በህልሙ ቂቤ ባይጠጣ ኖሮ ድርቀት ይገለው ነበር ትላለች። እንዴ ቀልድ ነው እንዳያስከው። ዱዌ፣ ክቫራትስኬሊያ፣ ኑኖ ሜንዴዝ፣ ጆዋ ኔቬዝ፣ ቪቲኒያ፣ ዴምቤሌ ምናምን ማንን የሚጠብቁ ነው የሚመስልህ? ወንድም አለ ቀልድ ነው እንደያዝ ነው። አርሰናል የቻምፒዮን ይኸውላችሁ። ለማንኛውም ይህንን ካነሱት ስለማያስቀምጡን የቋጠሮ ቀን ቦታና ሰዓት ተወስኗል። ሜይ 30 ጊዮን 9 ሰዓት ጀምሮ በር ክፍት ነው። ከሄኒከን ጋር ሄኒከን ያራዳ ልጅ ከሄኒከን ጋር በጊዮን ሆቴል ሜይ 30 ትኬታችሁን ቴሌብር ላይ ትገባለህ። ቴሌብር ላይ ትኬትን ትገዛለህ። እንቋጥራለን። እኔም እዛ እገኛለሁ። ይኸውልህ አያስቀምጡንም። እንደዚህ ዋንጫ ብርቁ አያስቀምጡንም። ለራሳችን ስንል ነው ምንቋጠረው። ለከተማው ሰላም ስንል ነው ምንቋጠረው። ጊዮን እንገናኝ ያራዳ ልጆች። ከባድ ግምት ነው። ቻምፒየንስ ሊግ አርሰናል ከፒኤስጂ አምና አስቀይመውናል። ዘንድሮ እንበቀላለን። ግብ አለት ድገመው። ምናልባት ደምበለ ማን ነበር ያ አንድ እብድ ጉዳት ላይ ነው። እሱ ምንም አታመጡም። አንድ ሺህ አምና ከዋንጫ ጉዞ ያስቆሙ እነሱ ናቸው። ድገመው በላ 3-1 በዚህ ነው የሚያልቀው። 3-1 ቻምፒየንስ ሊግ እንበለዋለን። ወይኔ ዩናይትድ አውያን በቃ ኋላ ይበላል ነው። አሽራፍ ሀኪሚና ኡስማን ዴምቤሌ ቅዳሜ ከአርሰናል ጋር ለሚደረገው የሻምፒየንስ ሊግ ፍጻሜ ጨዋታ መጎዳታችሁን ታስታውሳላችሁ እና ሙሉ በሙሉ ወደ ልምምድ ተመልሷል። ለቅዳሜውም ጨዋታ ዝግጁ ናቸው። ምን ያስደስታል ምረው እያለ ፎቃቃ
የዓመቱ ምርጥ አሰልጣኝ በመባል በትናንትናው ምሽት ቦስ ሚኬል አርቴታ ሽልማቱን ተቀብሏል። መውደቅን፣ መነሳትን፣ ማሸነፍን ለኛ ለደጋፊዎቹ ያስተማረው ቦስ ሚኬል አርቴታ የዓመቱ ምርጥ አሰልጣኝ በሚል ሽልማቱን ተረክቧል ማለት ነው። ለመላው የሙስሊም ወንድሞቼ ኢድ ሙባረክ እያልኩኝ ከቦስ ሚኬል አርቴታ ጎን የነበራችሁ ሰዎች እስቲ ኮሜንት ላይ አንዳንድ ቁጥር ጻፉልኝ። ይመቻችሁ። ቅዳሜም ግን ኢድ ነው። መልካም ቀን። እቺን ቪዲዮ ነው ያስኪ እንግዲህ እንዳያችሁት በቀደም ዋንጫውን መብላታችን ካረጋገጥን በኋላ በደም ሰለብሬት ካደረጉ በኋላ ለብቻቸው ሄደው ሲያከብሩ አርቴታና የቡድኑ አባላቶች ምናምን ሲያከብሩ አርቴታ ቀጣይ ሳምንት ደግሞ የአውሮፓ ሻምፒዮን እንሆናለን ምናምን ብሎ ሲነግራቸው ነውና እና ከዚህ ቪዲዮ በኋላ በጣም የተቹት ነው በአስገራሚ ሁኔታ። ምንድነው ምን እያሉ የሚተቹት? በጣም አሮጋንት ነው፣ እንዴት እንደዚህ ብሎ ያወራል ገና ሳይጫወት ምናምን እንዴት እንደዚህ ብሎ ያወራል ምናምን እያሉ ነውና ልንገራችሁ፣ አርቴታ በዚህ ሰዓት ማለት የፈለገውን ነገር ማለት የሚችል ሰው ነው። በነገራችን ላይ አርቱራ የፈለገውን ማለት የሚችል ሰው ነው። እንዴ ሻምፒዮን የሆነ እኮ ማናጀር ነው። ምን ሆናችሁ ነው? ሻምፒዮን የሆነ ማናጀር እኮ የፕሪሚየር ሊግ ሻምፒዮን የሆነ ማናጀር ነውና ድንቅ አሰልጣኝ ነው። ያው ሁላችንም እንደምናውቀው በዚህ እንኳን የሚጠራጠር ይኖራል ብዬ አላስብና የፈለገውን ማለት ይችላል። ሲፈልግ 6 ከተን ነው የምናሸንፈው፣ ሲፈልግ ደግሞ 7-8 ከተን ነው ወር ደግሞ አንድ ለባዶ የምናሸንፈው ወር በወንጎል በኮርና የምናሸንፈው እያለ መናገር የሚችል አሰልጣኝ ነውና ማንም ሊናገረው አይችልም ልላችሁ ብዬ ነውና መብቱ ነው። የፈለገውን መናገር ይችላል። በቡድኑ ምን ያህል እንደሚተማመን ነው የሚያሳየውና ፒኤስጂን ዋጋውን ሰጣቸዋለን ልላችሁ ፈልጌ ነው። አርሲዎች ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ያደረጋችሁ እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ እንደዚህ አይነት ደግሞ ማሊያዎችን አሁን የምትፈልጉ ከሆነ ባዮሌ ባሎኝ ከገባችሁ ሶከራቶዝ ላይ እየሄዳችሁ ህላዊ 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ በ20% ዲስካውንት ኦርደር ማድረግ ትችላላችሁ። ቤተሰቦች ይመቻችሁላችሁ። ምንድነው ፉከረው ሽልለው? ፒኤስጂን በርነሞዝ ሄዶ አስጠልልህ ወይ ኤቨርተን ሄዶ አስጠልልህ? ራስን ኃላፊነት የምትወስደው ራስ ደግሞ ኃላፊነት ስትወስድ ተመልክተናል። ልክ እንዳለፉት አመታት ሁሉ ዘንድሮም እኮ ልክ ሰዓታችሁ ሲደርስ እኮ አስረክባችሁ ነበር። ልክ ኃላፊነታችሁን ራሳችሁ ስትወስዱ ሲቲን 2 የዋንጫ ጨዋታ ነው ያገኛችሁት እኮ 2 ተሸነፋችሁ። ኧረ በስመ አብ። ልክ ሰዓታችሁ ሲደርስ እኮ አርሰናል ቲንግስ የሚባሉ ነገሮች አሉ። ያንን እኮ በቃ አምጥታችሁታል፣ አርጋችሁታል። በማያገባው ገብቶ ኤቨርተን ቦርነማውዝ ናቸው እንደዚህ ጉድ ያረጉን እንጂ እናንተማ አስረክባችሁ እናንተማ ጨዋናችሁ እናንተ ምን አረጋችሁ? ለማንኛውም ፔዥን ኤዶ ቦርነማውዝ ወይ ኤቨርተን አያስጥልላችሁም። ራሳችሁ ናችሁ የምትጋፈጡት። ምንድነው ይሄ ፉከራ ሽለላ ምናምን ፒኤስጂ ላይ ምን ሆናችሁ? ከየት ነው ያመጣችሁት ኮንፊደንሱን? እግዚአብሔር በምን ኮንፊደንስ ነው እንዴ? ራሳችሁ በራሳችሁ እኮ ሲቲን እኮ ማሸነፍ እኮ አልቻላችሁም ወሳኝ ሰዓት ላይ። አሁን ለፒኤስጂ ሽለላ? ኧረ ስለ እግዚአብሔር። ለማንኛውም የኳስ ነገር አይታወቅም። እንደው እንደ ድንገት ካሸነፉ ያኔ የምርም ሊቢያ ነው የሚገኘው። የምርም ሊቢያ ነው። እኔ ከባድ ነው። ሰበር ዜና ለቋጣሪያን ማህበር ብራዘሪ ዩሴል ሉጋኖ በደንብ የምንቋጠር ማለት ነውና ጉዳት ላይ የነበሩት ኡስማን ዴምቤሌና አሽራፍ ሀኪሚ ወደ ትሬኒንግ ተመልሰዋል። ለቀዳሚው ጨዋታ ላይም ሬዲ እንደሚሆኑ ታውቋል ማለት ነው። ትሬኒንጋቸውን ዛሬ ባሪፍ መንገድ ሰርተዋል ማለት ነው። ስለዚህ ቋሚ የመሆን ሁላ እድል እንዳላቸው እንደነ ፋብሪዞ አይነት ታማኝ የሚዲያ ምንጮች ዘግበውታል ማለት ነው። ይሄም ለቋጣሪያን ማህበር በጣም ትልቅ ዜና ነው። ይመቻችሁ። አርሰናል ጨዋታው ተመለከተ ከባድ ነው። አንድ ጨዋታ ስለሆነ ከባድ ነው። ለምን ፒኤስጂ የሚሉ ብዙ ወገኖች ሊኖሩ ይችላሉ፣ ግን አንድ ጌም ነው። አንድ ዋንጫ ጨዋታ ፒኤስጂ 5 እንደሚያገባው ሌላ ቡድን ላይ እዚህ አያገባም። በደንብ መናገር ይችላል። በደንብ አሁን አምና ኢንተር ላይ አግብቷል አይደል? ብዙ ጎል እንደዛ አይነት ጎል አሁን አርሰናል ላይ አያገባም። ባየር ሙኒክ ላይ አግብቷል አይደል? ተገባብቷል። አርሰናል ላይ እንደዛ አታረግም። ስፔሻሊ ደግሞ ቲምበር ሚድን ከሆነ ከባድ ነው። ዩቲዩብ ላይ ቪዲዮ ሰራለሁ በደንብ ጠልቅ የሆነ ሐሳቦችን አንስቼ ምሰራ ይሆናል። ግን በነገራችን በጣም አዲስ አበባ ውስጥ ከፍተኛ የማሊያ እጥረት ተከስቷል። የማሊያ መሸጫ ዋጋም ንሯል። አርሰናል ዋንጫውን ካረጋገጠ በኋላ እንደውም የ1500 ብር ጭማሪ እስከ 1000 ብር ጭማሪ አድርገዋል የማሊያ አከፋፋዮች ቀደም ሲል ከሚመጣበት ዋጋ አንፃር ማለት ነውና ይሄ ከማክሰኞ የበርንማውዝና የማንቸስተር ሲቲ ድል በኋላ ብዙዎች የአርሰናል ማሊያ ለብሰው እሁድ ሴሌብሬት ማድረግ ስለሚፈልጉ ያንን ነገር ግምት ውስጥ በማስገባት ከፍ ብሏል። ሂሳብ ከፍ ብሏል፣ ጨምሯልና ያንን ግምት ውስጥ አስገብተው ነው አርኪ ኢቨንት ይሄን ነገር የሚናገረው ማለት ነው። በሰላም ይለቅ፣ በሰላም ደስታችሁን ጨርሱ፣ ጸብ እንዳይፈጠር፣ ከሌሎች ክለቦች ጋር አትጣሉ። በቃ ራሳችሁን ችላችሁ ደስታችሁን ጨርሱ፣ ተዝናኑ ብዬ ነው መናገር ፈልገውና
ሰበር ዜና አሁን ላይ በወጣ መረጃ መሰረት ሚኬል አርቴታ የፕሪሚየር ሊጉ የአመቱ ምርጥ አሰልጣኝ በመባል ተመርጧል። መቼ የተለቀቀ ቪዲዮ ነው፣ በደንብ ኮፒ ሊንክ ማድረግ እንዳይረሳ። እንግዲህ ሚኬል አርቴታ ከ22 ዓመታት በኋላ ለክለባችን ፕሪሚየር ሊጉን ማምጣት ከቻለ በኋላ በዛሬው ዕለት የፕሪሚየር ሊጉ ምርጥ አሰልጣኝ በመባል ተመርጧል። ሚኬል አርቴታም ይህንን አዋርድ ማግኘት የቻለው ከፕሪሚየር ሊጉ የአሰልጣኞች አሶሲዬሽን ነው። የሚመቻችሁን የሚኬል አርቴታን ፎቶ ኮሜንት ሴክሽን ላይ እያስቀመጣችሁ ኮንግራ ማለታችሁ እንዳትረሱ። ነገ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። ሰበር ዜና መድፈኞቹ አርሰናሎች የአስቶን ቪላውን እንግሊዛዊ የ23 ዓመት የፊት መስመር ተጫዋች ሆኖ ሞርጋን ሮጀርስ ለማስፈረም እንቅስቃሴ መጀመራቸው ተሰምቷል። በክረምቱ የዝውውር መስኮት መድፈኞቹ አርሰናሎች የፊት መስመራቸውን ለማጠናከር ፍላጎት እንዳላቸው በሰፊው ከዚህ በፊት የተገለጸ እንደሆነ ይታወቃል። ታዲያ ለዚህም እንደ መጀመሪያ አማራጭ ከያዟቸው ጥቂት ተጫዋቾች መካከል የአስቶን ቪላው የፊት መስመር ተጫዋች ሆኖ እንግሊዛዊ ሞርጋን ሮጀርስ አንዱ እንደሆነና ይህንንም ዝውውር ለማሳለጥና ተጫዋቹን ለማስፈረም አሰልጣኝ ሚኬል አርቴታ የዝውውሩን ሂደት ከፊት ራሱ እየመራው እንደሆነ ነው የቶክ ስፖርቱ ታማኙ ጋዜጠኛ አሌክስ ክሩክ እየነገረን የሚገኘው። ለዚህ ተጫዋች አስቶን ቪላዎች 80 ሚሊዮን ፓውንድ በትንሹ ለዝውውሩ እንደሚጠይቁ ይጠበቃል። አለፍ ሲል ምናልባትም ከ80 ሚሊዮን በላይ ሊጠይቁም እንደሚችሉ እየተነገረ ይገኛል። ታዲያ እናንተስ በዚህ የዝውውር መረጃ ላይ ምን ትላላችሁ? ሞርጋን ሮጀርስ አስደናቂ የውድድር ዓመት በአስቶን ቪላ አሳልፎ አሁን ላይ ወደ መድፈኞቹ አርሰናሎች ቢዘዋወር ትመርጣላችሁ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ታማኝነት ያላቸው እግር ኳስ የዝውውር መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር ዜና ሞርጋን ሮጀርስን በተመለከተ አንድ ሰበር ዜና ተሰምቷል። ፎሎ ኮፒ ሊንክ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ክለባችን ሞርጋን ሮጀርስን ለማስፈረም ንግግሮችን አቀላጥፎ እንደቀጠለና አስቶን ቪላ ጋርም የሚደረጉትን ንግግሮች የክለባችን አሰልጣኝ ቦስ ሚኬል አርቴታ እያደረገ እንደሆነ ነው የአሌክስ ክሩክ መረጃ የሚያሳየው። ከሞርጋን ሮጀርስ ኤጀንት ጋርም ከወዲሁ ንግግሮች እንደተደረጉና አስቶን ቪላዎችም ከተጫዋቹ ዝውውር እስከ 80 ሚሊዮን ፓውንድ እንደሚፈልጉ ንግግሮችም እየተደረጉ በሄዱ ቁጥር የተጫዋቹ የዝውውር ገንዘብ እስከ 100 ሚሊዮን ፓውንድ ከፍ ሊል እንደሚችል የአሌክስ ክሩክ መረጃ አሳይቷል። እንግዲህ ዝውውሮች ላይ ሚኬል አርቴታ ራሱ ሲገባበት ምን እንደሚፈጠር ሁላችን የምናውቀው ነገር ነው። እናንተስ የአርሰናል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ።